ይሄንን ኢቨንት በቪአይፒ ስትቀላቀሉ የምታገኟቸውን ጥቅሞች ልንገራችሁ። የመጀመሪያውና ዋነኛው የሚሆነው በአጭር ጊዜ ተምራችሁት ወደ ስራ የሚያስገባችሁ የፌስቡክ አድ ኤጀንሲ ፕሮግራም ነው። ይህንን ፕሮግራም ከዚህ በፊት በ3 ራውንዶች በዌቢናር መልክ ረን አድርገ ነው በጣም ብዙ ሰዎች የራሳቸውን ማስተር ካርድ ማውጣት ችለው ፌስቡክ አድ ለክላይንቶች እየሰሩ እጅግ በጣም ደስተኞች የሆኑበት ፕሮግራም ነው። ይህንን ፕሮግራም ለ1 ወር ያህል አክሰስ እንድታደርጉት እንሰጣችኋለን። ከዚህ ፕሮግራም ጋር ተያይዞ ደግሞ የትም ቦታ የማታገኟቸው ብዙዎቻችሁ በተደጋጋሚ ሲጠይቁን የነበሩትን ኤክስክሉሲቭ የሆኑ ዶክመንቶች አሉ። ያ ማለት ለክላይንት የምትልኩት ፕሮፖዛል፣ የምትፈራረሙበት አግሪመንት፣ ፌስቡክ አድ ለመስራት መከተል ያለባችሁን ስቴፖች በቼክሊስት በፒዲኤፍ መንገድ አዘጋጅተን ከክላይንት ጋር ወዲያው እንደተስማማችሁ የምትልኩት ኦንቦርዲንግ ፎርም፣ እነዚህ በጣም ኢሴንሻል ናቸው። እኔ ለማወቅ ኦልሞስት ከ3 ዓመት በላይ የወሰደብኝን ዶክመንቶች በፒዲኤፍ በቴምፕሌት መንገድ አዘጋጅተን እንድትጠቀሙበት ሰጣችኋለን። ከዛ በተጨማሪ ደግሞ እዚህ ቪአይፒ ላይ ላላችሁ ሰዎች ለእናንተ ብቻ የሚዘጋጅ ኤክስክሉሲቭ የሆነ የኢንፐርሰን በአካል የምንገናኝበት ወርክሾፕ ይኖራል። እዚህ ወርክሾፕ ላይ የተማራችሁትን ነገር በሙሉ ይዛችሁ መታችሁ ዳይሬክትሊ ከኔ ጋር ጥያቄያችሁን የጠየቃችሁን የሚገርም ጊዜ እናሳልፋለን። ከዛ በተጨማሪ እዚህ ቪአይፒ ላይ የምትገቡ ሰዎች አክሰስ የምታደርጉት በሀገራችን የመጀመሪያው የሆነው የፌስቡክ አድ ማስተርማይንድ ግሩፕ ይኖራል። ይሄ ማስተርማይንድ ግሩፕ የተፈጠረበት ዓላማ ፌስቡክ አድ የሚሰሩ ሰዎች በአካል ተገናኝተው ኤክስፒሪየንሳቸውን እንዲለዋወጡ እንዲሁም ደግሞ ዳይሬክትሊ እኔን አግኝታችሁ ጥያቄ መጠየቅ እንድትችሉ ነው። ስለዚህ ይሄንን ማስተርማይንድ ግሩፕ ስትቀላቀሉ በአካል ተገናኝተን የማቀውን ነገር በሙሉ የምሰጥበት አንድ ፕሮግራም ይኖረናል ማለት ነው። በአካል መገኘት ለማትችሉ ሰዎች ደግሞ ይሄንኑ ዲስከሽን በኦንላይን የምንደግመው ይሆናል። ሌላው በቪአይፒ ጆይን ስታደርጉ ሙሉ የ3 ቀን ኢቨንቱ ሪከርድ ተደርጎ ቪዲዮዎቹ በቆንጆ ሁኔታ ኤዲት ተደርገው ይሰጧችኋል። ከዛ በተጨማሪ ደግሞ ኢቨንቱ ላይ የምጠቀመው ፍሬምወርክ ፒዲኤፎች ፕሬዘንቴሽን አለ። እሱንም በፒዲኤፍ መንገድ አዘጋጅተን ሰጣችኋለን። ቀድሞ ለሚደውሉ 5 ሰዎች ደግሞ እዛው የኢቨንቱ ቀን ዳይሬክትሊ ስልክ ደውለው እኔን ጠይቀውኝ ለጥያቄያቸው ላይቭ ምላሽ የሚያገኝ ይሆናል። እዚህ ቪአይፒ ላይ የምታገኟቸው ነገሮች ለእያንዳንዱ ዋጋ አስቀምጠንላቸው አንድ ላይ ብንደምረው የቪአይፒው ዋጋው የሚሆነው ከ20 ሺህ ብር በላይ ነው። ኦፍ ኮርስ 20 ሺህ ብር አንጠይቃችሁም። ግማሹን 10 ሺህ ብር አናስከፍላችሁም። ኢቭን የሱንም ግማሽ 5 ሺህ ብር አንጠይቃችሁም። የፌስቡክ አድ ኤጀንሲ ፕሮግራምን ሰተራችሁ ማስተርማይንድ ግሩፑን ጆይን አርጋችሁ በአካል በኦንላይን ከኔ ጋር ተገናኝታችሁ ኤክስክሉሲቭ የሆኑ ዶክመንቶችን አግኝታችሁ ፕራይቬት የሆነ ቴሌግራም ቻናል ተከፍቶላችሁ 5 ሰዎች ደግሞ ላይቭ ቀጥታኔን በስልክ ጠይቃችሁ መልስ አግኝታችሁ ይህንን አክሰስ ለማግኘት ከናንተ የሚጠበቀው 2980 ብር ብቻ ነው። ይህንን የቪአይፒ ኦፈር ከዚህ ዌብሳይት ውጪ የትም ቦታ ላይ አታገኙትም። ከያንዳንዳችሁ ጋር አብረን ስለምንሰራ ቦታው በጣም ውስን ነው የሚሆነው። በቪአይፒ መመዝገብ የምትፈልጉ ሰዎች ከስር ጆይን ቪአይፒ የሚለውን በተን ክሊክ ስታደርጉት ክፍያ የምትፈጽሙበትን አካውንቶች ታገኛላችሁ። ክፍያ ፈጽማችሁ ፔመንቱን አታች እንዳደረጋችሁት የኛ ሰፖርት ቲም በፍጥነት አፕሩቭ ያደርግላችሁና ወዲያው ፕሮግራሙን ማግኘት ትችላላችሁ ማለት ነው። ኢቨንቱ ከመጀመሩ በፊት የፌስቡክ አድ ኤጀንሲ ፕሮግራሙን አግኝታችሁ መቀጠል የምትችሉ ይሆናል ማለት ነው። አይ እኔ መግባት የምፈልገው በነፃ ነው፣ ፌስቡክ አድ ኤጀንሲ ፕሮግራሙን አልፈልግም፣ ዶክመንቶችም አልፈልግም፣ በአካልም ተገናኝተን መማማር ካንተ ጋር አንፈልግም፣ ኢቨንቱ ላይ ብቻ ነው የምሳተፈው ደግሞ የሚል ሰው ካለ ችግር የለውም። ከስር ኖ ቴንክ ዩ የሚል በተን አለ። እሱን ክሊክ ስታደርጉት ወደ መጨረሻው ምዝገባችሁ ወደምትጨርሱበት ፔጅ ወስዳችኋል ማለት ነው። በቪአይፒ የምትገቡ ሰዎች ከናንተ ጋር ተገናኝተን አዲስ ቢዝነስ አዲስ ስራ እስክንጀምር ድረስ በጣም ኤክሳይትድ ሆኛለሁኝ። እኔ ለመቀላቀል ከስር ጆይን ቪአይፒ የሚለውን በተን ክሊክ አድርጉት። see you